ዛሬ ሕይወትህ ሊቀየር ይችላል። አንድ ደቂቃ ብቻ ስጠኝ። ሌሊት ስትነቁ በአስቸኳይ ልትወስዷቸው የሚገቡ 3 እርምጃዎች እነኚህ ናቸው። ሌሊት ለጨለማው ዓለም ወይም ለብርሃኑ ዓለም እንዲሠራ በር የሚከፈትበት ሰዓት ነው። ዛሬ በዚህ ቪዲዮ ላይ ሌሊት ስንት ክፍሎች እንዳሉትና እግዚአብሔር እናንተን ሊያነጋግር በየትኛው ሰዓት እንደሚመጣ እነግርሃለሁ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ለቻናሌ አዲስ የሆናችሁ ሰዎች ቪዲዮን ከመጀመራችን በፊት ላይክ እና ሰብስክራይብ በማድረግ ጀምሩ። የሌሊት ጸሎት በመጽሐፍ ቅዱስ ታላቅ ቦታ ያለው መንፈሳዊ ልምምድ ነው። ብዙ ቅዱሳን እና ነቢያት በሌሊት ጊዜ ከእግዚአብሔር ጋር የሚገናኙበት ጊዜ ነበር። እንዲሁም ጌታችን ኢየሱስ ክርስቶስ ራሱ ብዙ ጊዜ ሌሊት ተለይቶ ይጸልይ ነበር። የሉቃስ ወንጌል ምዕራፍ 6 ቁጥር 12 እንዲህ ይላል፣ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። እንግዲህ ወዳጆች የሌሊት ጸሎት ጥቅሙ ምንድን ነው ስንል፣ ሌሊት ጸጥ ያለ ነው፣ ሰዎች ተኝተዋል። ድምፅ አለመኖሩ ደግሞ ይበልጥ ልብን ያሳርፋል። በዚህ ጊዜ ጸሎት በትኩረት ይደረጋል፣ ልብህም በቀላሉ ይከፈታል፣ እግዚአብሔርንም ለመስማት ይቀልላል። ሌላው ደግሞ መንፈሳዊ ኃይልን ይጨምርልሃል። መዝሙር 63 ቁጥር 6 ላይ ንጉሥ ዳዊት በሌሊት እግዚአብሔርን እንደሚያስብ ይናገራል። የሌሊት ጸሎት የውስጥ ኃይልን ያበረታታል፣ ፈተና ሲመጣም መቆምን ያስችላል፣ ከእግዚአብሔር ጋርም ጥልቅ ግንኙነት እንዲኖር ያግዛል። ሌሊት ብዙ ጊዜ የመንፈሳዊ ጦርነት ጊዜ ተብሎ ይጠራል። ኢየሱስ ግን እንዲህ አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ሌሊት መጸለይ መንፈሳዊ ንቃትን ያመጣል። ብዙዎች የሚያስተውሉን ነገር ቢኖር ሌሊት ላይ የእናንተን ሕይወት ለመራገምና የብዙ ክርስቲያኖችን ሕይወት ለማመሰቃቀል የሚላኩ የአጋንንት ሥራዎች አሉ። እናም ይህን እርግማን ለማሸነፍ ጸሎት ብቸኛ መፍትሄ ነው። ጸሎት በባህሪው ፓወርፉል ነው። ከሌሊት 9 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ ከነቃችሁ ይህንን አድርጉ። አንደኛው በዚያው በነቃችሁበት ሰዓት ላይ የጥሞና ሰዓት መውሰድ ነው። እግዚአብሔር እንዲሁ ሌሊት አላነቃችሁም። እግዚአብሔር እናንተን ሌሊት ሲያነቃችሁ ከእናንተ ጋር ሊያወራ፣ ከእናንተ ጋር ሊወያይበት የሚፈልገው ጉዳይ ስላለ፣ ስለዚህ መንፈስ ቅዱስ ድምፁን የሚልክላችሁ ከእናንተ ጋር ሊወያይና ሊያወራ ሲፈልግ ስለሆነ በሌሊቱ ክፍል የሚያነቃችሁ መትጋትና መበርታት አለባችሁ። በጸጥታና በጥሞና ውስጥ የእግዚአብሔርን ድምፅ ታገኛላችሁ። ስለዚህም ሌሊት ስትነቁ መጀመሪያ ልታደርጉት የሚገባው ነገር ለራሳችሁና ለእግዚአብሔር የጥሞና ሰዓት መስጠት ነው። መጽሐፍ ቅዱስ ላይ ሳሙኤልን እግዚአብሔር ድምፁን የላከውና ያነጋገረው መቼ ነው ካላችሁም ሁሉም ተኝቶ ባሉበት ሰዓት ነው። አያችሁ፣ እግዚአብሔር ጸጥታ ባለበት ሰዓት፣ ሁሉም በተኙ ሰዓት እናንተን ለማነጋገር ይመጣል። ወዳጄ ተጨንቄያለሁ፣ ተጠብቤያለሁ ባልክበት ጉዳይ ሁሉ እግዚአብሔር አምላክ ከፊትህ ይቅደም። እናም እንዲህ ብለህ ጸልይ፣ ጌታችን ኢየሱስ ክርስቶስ ሆይ ልባችንን አንጻ፣ አሳርፈን፣ በደምህ አንጻን እና ከክፉ ሁሉ ጠብቀን። ዛሬ ያጋጠመንን ጭንቀት በፊትህ እንጥላለን። የማይቻለንን አንተ ቻልክ፣ የማንችለውንም አንተ ታደርጋለህ። በዚህ ሌሊት ከክፉ ህልም፣ ከፈተና፣ ከመንፈሳዊ ጦርነት ጠብቀን። መንፈስ ቅዱስ ከእኛ ጋር ይሁን። ቤተሰባችንን ይጠብቅ። የምንወዳቸውን ሁሉ በእጅ አኑር። ማለዳ በአዲስ ኃይል እንድንነሳ ፈቃድህን እንድናደርግ እርዳን። ተባረክ አባቴ። ይህ ትምህርት ከተመቻችሁ፣ ለዚህ ቻናልም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ይህ ቪዲዮ ለብዙ ሰዎች መድረስ እንዲችል ላይክ እና ሼር በማድረግ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም ጋብዛለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። እሱ ከፊታችሁ ይቅደም። ባስጨነቃችሁ ነገር ሁሉ እሱ ከፊታችሁ ይውጣ። ተጨነኩበት ባላችሁ ነገር ሁሉ እግዚአብሔርን ጥሩት። እርሱ ታማኝ ነው። እሱ ይረዳችኋል። እሱ እንደ ሰው አይደለም፣ ልብን ያያል። ጸልዩ፣ ትጉ። እግዚአብሔር አምላክ ክብር ሁሉ ለአንተ ይሁን፣ አሁንም ዘወትርም እስከ
ዘለዓለም አሜን። እግዚአብሔር አምላክ ከፍ በል ለዘለዓለም በእኛ